ሃፒ በርዝዴይ አዶናይ፣ እንኳን ተወለድክ። ቀሪ ዘመንህ የተባረከ ይሆንልህ። አንተ ክብርን፣ ፍቅር፣ እንክብካቤን ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። ዛሬ ቀንህ ነው። ከዚህ በላይ ከፍ የምትልበት ቀን ይሆንልህ፣ ጊዜ ይሆንልህ እና ሃፒ በርዝዴይ፣ እንኳን ተወለድክ። እቺን ጠጋ ጠጋ ቃለ መስበር ነው ትል ነበረ ድሮ አያቴ ማለት ነው። ዛሬ ጃኒ በመግቢያው ላይ እንደሰማችሁት ምን አለች መሰላችሁ? አዶናይ፣ በነገራችን ላይ የአዶናይ ልደት ነው ማለት ነው። እና ታውቃላችሁ ከዚህ በፊትም ስለ አዶናይና ስለ ጃኒ ነበረ ብዙ ጊዜ የምሰራላችሁ የነበረ። በመሀል ግን የሆነ መሀል ላይ የሆነ ነገር ሲገባ እንትን ሲባልባችሁ በቃ እነዚህ ሰዎችማ ለኦዲየንሶቼ ተስፋ ሰጥቼማ ለምን ብዬ ነበረ። እና በመሀላቸው እንግዲህ ይሄ የድሮ ፍቅር እኮ መጥፎ ነገር ነው። እውነቴ ነው የምላችሁ። ይሄ ፍቅራችሁ ሳጨርሱ ሌላ ፍቅር ላይ ሂዶ ፊት ማለት አያስፈልግም። ምክንያቱም ያ ላይ ጨርሳችሁ ነው ወደዚህ መምጣት ያለባችሁ። እንግዲህ በጃኒ በኩል ላይ በጣም ጥፋት ነበረ። ይሄ ሲወዳት ሲያፈቅራት ልነጠፍልሽ፣ ምን ልሁንልሽ፣ ልንከባለልልሽ፣ ልዘልልሽ ሲላት የነበረ አዶናይ ላይ ነው በፊት የኋላ ታሪኳን አንስታ ከዛ አዶናይን አሳዘነችው። አዶናይም እንግዲህ እንደሰማችሁት አመለስት ላይ ኢንተርቪው ተደርጎ አመለስት ኢንተርቪው አድርጋ ምን አለ? እኔ የይቅርታ ልብ አለኝ አለ። ይቅር ብያለሁ እና የይቅርታ ልብ አለኝ እኔ ልቤ በይቅርታ ያምናል ማለት ነው። ኦልሬዲ ይቅርታ ብያታለሁ ለማለት ፈልጎ ይመስለኛል። ግን ከእሷ ጋር ቀጥላለሁ የሚል ነገር ግን አልወጣም። ከዛም በኋላ በላይቭ ብዙ ተገናኙ፣ ሰላም ተባባሉ፣ አወሩ። እንግዲህ እንዳያችሁ ነው ጃኒ በውስጧም ቅሬታ ሚኖር ሀዘን ሚኖር ምንም ይሁን ልክ እኔን እንደምታውቁኝ እንደኔ ሳቂታ ናት። እየሳቀች ምናምን ከሱ ጋር እየሳቀች ማሽላ እያረረች ትስቃለች አይደል የሚባለው። እየሳቀች ከሱ ጋር ማውራት ጀመረች። እንግዲህ ግን ከዛ ከጃኒ ከተለየ በኋላ አዶናይ በጣም ከብዙ ሴት ጋራ እየታየ ነበረ ስላችሁ። በፍቅር አይመስለኝም፣ ግን በፍቅር አይደለም፣ ግን ብዙ ሴቶች አይኑን እየጣሉበት ነበረ። ጃኒ እያለች ጃኒ ጋርዳው ነበረ ማለት ነው። እና ከዛ በኋላ በቃ አዶናይ የሆነ የመውጣት ባህሪ ጎላ ማለት ባህሪ ምናምን አገኘ ማለት ነው። እስኪ ጃኒን ተመልከቷት። አሁን ጃኒ ስትመለከቷት ከአዶናይ ጋር የነበራት ጊዜና አሁን ያላት ጊዜ እንዲሁም ቅርጿን ይዩት እስኪ ራሱ ፊቷን፣ ሜካፓን እንዴ ከአዶናይ እያለች እኮ ሜካፕ አታበዛም ነበረ። በቃ እውነተኛ ሴት ሁና ነበር። አሁን ለአዶናይ መታረቅ ብቻ ብላ እርግጠኛ ነኝ ይሄ ሜካፕ ስንት ፈጀብሽ ብትባል 1 ሚሊዮን ብር ጨርሻለሁ። ሄቫን አይደለች የሆነ ጊዜ ይሄ ልብስ ስንት መዳበሪያ የሚመስል ልብስ ስንት ጨረሰብሽ ሲባል ጊዜ ምንድን ነው ያለችው? ዚስ ኢዝ 1 ሚሊዮን አለች። 1 ሚሊዮን ብር ነው የጨረስኩት አለች። እና እርግጠኛ ነኝ ጃኒም ይሄንን ቪዲዮ ብቻ ለመቅረጽ 1 ሚሊዮን ጨርሻለሁ እንደምትል ማለት ነው። እና ምን ልላችሁ ፈልጋለሁ፣ አንዳንዴ የሚያፈቅረንን ወንድ ማሳዘን የለብንም ማየት አለብን። እና ጃኒ ስህተት ያደረገችው እዚህ ጋር ይመስለኛል። እንግዲህ ጃኒ እንግዲህ ይሄ ቁመናዊ እስኪ ወንዳ ወንድነቱ፣ ይቅር ባይነቱ፣ አፍቃሪነቱ፣ ክብር መስጠቱ፣ ለሴት ልጅ ያለው ክብር ለእሷ እኮ በኢየሱስ ስም በቃ ከቤተሰቡ ይልቅ በጣም ክብር ሰጥቷታል። በቃ አላፈረባትም፣ እያወጣት ነበረ ማለት ነው። እና ከዛ ዛሬ ልደቱ ንጉሱ ልደቱ ላይ መጀመሪያ ልደቱ ከማክበሩ በፊት ምን አለች? አዶናይ አለች። አዶናይ እኔ በጣም በጣም አመሰግናለሁ፣ ክብር አሳይተኸኛል፣ ፍቅር አሳይተኸኛል፣ መውደድን አሳይተኸኛል አለችው ማለት ነው። እና ይገባዋል አዶናይ እውነት ይገባዋል እላለሁ ማለት ነው። እና ጃኒ ማለት ነው ጃኒ መጀመሪያ ጊዜ ከእንትና ጋራ ከጆን ዳንኤል ያለው ጋራ በቃ መቋጨት ነበረብሽ እዛም በስር ላይ። ከዛ በኋላ እኮ ያ ሁሉ ከተፈጠረ በኋላ አዶናይም ቅር አሰኝተሽ አዶናይም ውስጡ ላይ ያለ ፍቅር እንዲወጣ አድርገሽ መልሳችሁ እኮ በቃ መስማማት ጀመርን ብላለች። እንደውም ድረገጿ ላይ ካያችሁ ሁሉ ነገር በውስጥ ባለማወቄ ብላለች። በእርግጥ ግን ይቅርታ ባለማወቄ ብላለች። ባለማወቄ ይቅርታ እንጠይቃለሁ አለች ማለት ነው። እና እስኪ እንደውም አንድ ነገር ብቻ ልንገራችሁ፣ የሆነ ነገር ላሳያችሁና ማለት ነው የሆነ ቪዲዮ ላሳያችሁ። ይሄ የመሰለ ፍቅር እሷ እንደውም ትዝታው እየተቀሰቀሰባት ነው መሰለኝ እንትን እያለች ነው እየለቀቀች ነው የሆነ ቪዲዮ ማለት። ይሄ ቪዲዮ እስከ አንዴ አይተነው እንመለሳለን። እስኪ አሁን ይሁት እዚህ ጋር እንዴት እንደሚሆኑ እንደነበረ
ውይ ከእነሱ በላይ እኮ በቃ አፍቃሪም ተፈቃሪ ራሱ ያለ አይመስልም ነበር። እውነት እዩት እስኪ እንዴት እንደሚሆኑ አይዞሽ በቃ ምንም ማድረግ አይቻልም። እና እንደዚህ ይሄ የመሰለ ፍቅር ነው በቃ ቤተሰቦች። እና አንዳንዴ ምን አስባለሁ መሰላችሁ ይሄ እድል የሚባለው ነገር አንዳንዴ እድል ጠማማ ነው ይባላል። እና የሆነ አግኝታችሁት የምታጡት ነገር ቪዲዮ እሷ ራሱ ላይቭ ላይ ከነ ዮኒ ጋር እየተናገረች ነበረ። እና በፍቅር ማመን አይቻልም። በቃ አንዳንዴ ታገኙትና እንዴት እንደምታጡት ራሱ አታውቁም አለች። እውነት እንዴት እንደምታጡ እንዴት አግኝታችሁ መቼ እንደምታጡት ምንም ነገር አታጡም አለች። እውነት ልክ ናት ጃኒ ማለት ነው። እና ግን ከማጣታችን በፊት ማለት ነው ከማጣታችን በፊት ምንድን ነው ማለት መቼ ነው ይሄንን የሚከሰተው ብለን ማሰብ አለብን። አንደበቶቻችን ናቸው የምንወዳችሁ ሰዎችን የሚያሳጣን የሚከለክለን የሚያርቅ ማለት ነው። እና እንግዲህ ጃኒ አሁንም እድል አለሽ ሀቢብቲ፣ እድል አለሽ የኔ ቆንጆ። እሱ ይወድሻል እኮ እና እድል አለሽ። በፊት እንግዲህ እንደ ወንድ ነበረ የምትሆነው የነበረ፣ ወደ ሴት መለሳት። ቅብጥ ቅብጥ ነበር የምትለው ረጋስ ባላት። እና አዶናይ በዚህ አጋጣሚ የምሬ ነው እኔ በጣም አድናቂ ነኝ። ድሮ አንተ እሷ ባፈቀርክበት ሰዓት እኔ ነበርኩ ምደግፍህ የነበር። እና ጎበዝ ነህ፣ ጀግና ነህ። በቃ ፍቅር አይነ ስውር ነው የሚባለው ነገር እኔ በአዶናይ ነበር ያየሁት የነበረ። እና ግን አንድ ነገር ለአዶናይ የምመክረው ነገር በቃ ታውቃላችሁ፣ አዶናይ አሁን ብዙ ሰው ይረዳል፣ ብዙ ሰዎችን ቴኬር ያደርጋል፣ ብዙ ሰዎችን ይመክራል። በሱ ውስጥ ያለ ነገር የብዙ ሰዎችን አንዳንድ ህይወት የሚቀይር ነገር አለ ማለት ነው። እና ቢያቅበት እንደዚህ ወጣ ያሉ አርቲስቶች፣ እንደዚህ እይታ ያላቸው አርቲስቶች ባታገባ ባይ ነኝ፣ ለራሴ ማለት ነው ባታገባ ባይ ነኝ። እና አዶናይ ተጠቀምበት ባይዘወይ እና ጃኒ አይዞሽ። ለማንኛውም ፍቅርሽን መልሰሽ እንደምታገኝ ተስፋ አደርጋለሁ። ይህንን ከወደዳችሁት እንግዲህ ቤተሰቦች ኮሜንት ላይ አስቀምጡልኝ። በሌላ ፕሮግራም ልመጣላችሁ ነገር ከፈለጋችሁ ስለነሱ ኮሜንት አስቀምጡልኝ። ቴንኪዩ